ሰላም ሰላም የቲክቶክ ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ የኬተሪንግ ስራ ይዤላችሁ መጣሁኝ። ሰዎች ለእዝን አዘጋጅልን ብለውኝ ይኸውላችሁ መጠነኛ የሆነ ዝግጅት አዘጋጅቼ እስቲ ዛሬ ለቤተሰቦቼ ላሳያቸው ብዬ ነው ወደ እናንተ የመጣሁት። መጠነኛ ናት ግን ቆንጆ የሆነ ቤት ውስጥ በጥራት የተሰራ ምግብ ነው። ተመልከቱት። እቺ የአጃ ዳቦ ናት። ቆንጆ ከአጃና ከሰሊጥ ያዘጋጀዋት ዳቦ ናት። የፍስክን ያዘጋጀውላቸው ቆንጆ ነው። ምንቸት አበሻለሁ። ቆንጆ ነው። በጣም ቆንጆ አድርጌ ነው ማዘጋጅላችሁ ቤተሰቦቼ። የኬተሪንግም ስራ እንደምሰራ እንደዚህ አይነት ትዕዛዞችንም እንደማቀርብ ላሳያችሁ ብቻ ብዬ ነው ዛሬ ወደ እናንተ የመጣሁት። ዶሮ ማዘዝ የሚፈልግ ሰው ካለ ለጥሪ ይዤ መሄድ ፈልጋለሁ የሚል ሰው በምታዙኝ መጠን አዘጋጅላችኋለሁ። ቆንጆ አድርጌ ቤት ውስጥ ጸዲ አገልግል እባላለሁ። እንደዚህ አይነትም ስራ እሰራለሁኝ። ለማስተዋወቅ ብዬ ነው ወደ እናንተ የመጣሁት። ስለምትከታተሉኝ በጣም አድርጌ ነው ማመሰግናችሁ። ለማዘዝ የፈለገ ሰው ስልክ ቁጥሬን ከዚህ በፊትም ሰጥቻለሁኝ። አሁንም ደግሜ መስጠት እችላለሁ። 0960 14 7750 ጸዲ አገልግል ብላችሁ ብትደውሉ ታገኙኛላችሁ። አመሰግናችኋለሁ ስለምትከታተሉኝ። መልካም ጊዜ ይሁንላችሁ ቤተሰቦቼ። ሰላም ሁኑ። አመሰግናለሁኝ። እግዚአብሔር ያክብራችሁ።